السلام عليكم ورحمة الله وبركاته. በውስጥ ብዙዎቻችሁ ስትጠይቁኝ የነበረውን ዛሬ ኢንሻአላህ ባላህ ፍቃድ መልስላችኋለሁ። ተጠቅመንበት የሚጠቅመን አላህ ያድርግልን። ፈውስ አላህ እጅ ነው ያለው። አላህ ነው የሚፈውሰው። አላህ በቁርአኑ እንደሚናገረው ምን ይላል? አዑዙ ቢላሂ ሚነሽ ሸይጧን ረጂም ወኑነዚሉ ሚነል ቁርአኒ ማ ሁወ ሽፋኡ ወረሕመቱን ሊልሙእሚኒን። አላህ ለሰው ልጅ መድህን እዝነት የሚሆንን ቁርአን አውርዷል። ባይዘወይ ሙሉ ከበቅራ እስከ ሱረቱ ናስ ወላሂ በየቂን አምናችሁ ብትጠቀሙበት ቁርአን ሙሉ መድኃኒት ነው። ግን ዛሬ አንዳንድ ሱራዎችን እነግራችኋለሁ። በተለይ ለተበላ ድግምት በየትኛውም ሁኔታ ላይ ሆናችሁ ከየትኛውም አመት በፊት ይሁን ድግምት ተደርጎባችሁ በልታችሁት ከሆነ ዛሬ በመነግራችሁ ሱራዎች ኢንሻአላህ ሙሉ በሙሉ ትፈወሳላችሁ። ምክንያቱም ድግምት በልታችሁ ፕሮፌሰር ጋር ብትሄዱ መድኃኒቱን አታገኙ። ያማችኋል፣ እየታመማችሁ ነው፣ ብዙ ነገር ውስጥ ገብታችኋል፣ ግን በሽታችሁ አይታወቅም። ስለዚህ በተለይ አብዛኛው እህት ወንድሞቼ የውስጥ ችግራችሁን መፍትሄ ያጣችሁ ብዙ ችግሮች ላይ ገብታችሁ ችግሮቻችሁን በየሆስፒታሉ ሄዳችሁ ችግሮቻችሁን ማወቅ ያቃታችሁ አሁን የምነግራችሁ ነገር ድግምት ተደርጎባችሁ ድግምት በልታችሁ ሊሆን ስለሚችል በደንብ አዳምጡኝና ተጠቀሙበት። ባላህ ፍቃድ ትድናላችሁ። ለተበላ ድግምት በውስጥ አብዛኞቻችሁ ይሄን ነበር ስትጠይቁኝ የነበሩት። 3 ሱራዎች ብቻ ናቸው የምነግራችሁን። በደንብ አዳምጡኝና ተጠቀሙበት። ውሃ ታዘጋጃላችሁ። ለመጠጥ የሚሆን ውሃ፣ ለመጠጥ ብቻ የሚሆን ውሃ ካዘጋጃችሁ በኋላ ሱረቱል ፋቲሃን 7 ጊዜ ትቀራላችሁ። በእያንዳንዱ ቂራት አንዴ ስትጨርሱ ትንሽ ለራሳችሁ የምትጠጡት ስለሆነ ትንሽ እንትፍትሉበታላችሁ። በዚህ መልኩ 7 ጊዜ ሱረቱል ፋቲሃን፣ ከዛ ሱረቱል ፈለቅን ቁል አዑዙ ቢረቢል ፈለቅን 7 ጊዜ ልክ እንደ ሱረቱል ፋቲሃ ትንሽ እንትፍ እያላችሁበት ማለት ነው። ሶስተኛ ላይ ሱረቱን ናስን እሱንም እንደዛው 7 ጊዜ 21 ጊዜ ማለት ነው። በዚህ መልኩ ያዘጋጃችሁትን ውሃ ሁል ጊዜ ከፈጅር ሰላት በኋላ ከሱቢ ሰላት በኋላ ማለት ነው እንዲህ እየቀራችሁ በባዶ ሆዳችሁ ትጠጡታላችሁ። የተበላ ሲር በቀላሉ ከሰው ውስጥ አይወጣም ወቁ። ስለዚህ በዚህ መልኩ ቢያንስ ከሳምንት በላይ ትጠቀማላችሁ። እንደየተደረገባችሁ የሲር አይነት ይለያያል። ስለዚህ እስከ ወር ድረስም የሚወስድ አለ፣ በ3 ቀንም የሚድን አለ። ለማንኛውም በየጠዋቱ ከፈጅር ከሱቢ ሰላት በኋላ በዚህ መልኩ እያዘጋጃችሁ ባዶ ሆዳችሁን ትጠጡታላችሁ። ባላህ ፍቃድ ትድናላችሁ። በጣም ብዙ ለውጥም ታገኙበታላችሁ። ግን ቤታችሁ ውስጥ ባለፈው የነገርኳችሁ አይነት ቤታችሁ ውስጥ ካለ ሁል ጊዜ ቤታችሁ ውስጥ እስቲ ልምድ አድርጉና ባትቀሩ እንኳን ቁጭ ብላችሁ ሱረቱል በቅራን እየከፈታችሁ አዳምጡ። ባላህ ፍቃድ ከእንደዚህ አይነት አስቸጋሪ ነገሮች ነፃ ትሆናላችሁ። ዱዓም አብዙ፣ ወደ አላህም ተመለሱ። ከሙዚቃና ከመጥፎ ነገሮች ራቁ። ፈውስ አላህ እጅ ነው ያለው። ለሁላችንም አላህ ይፈውሰን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።